ያው ትዕግስት ቀይሬ ሌላ ትንሽ ነው ያወጣው። አሁን ይሄ ሁለቱ እንግዲህ እነሱ ለእኔ የቆረጡት 37 ኪሎ ነው። እንግዲህ አሁን ይሄ ጠቅላላ የሚሆነው ዝም ብሎ የረባ ነገር የለም። ከጣልኩትም አየር መንገድ ላይ ጤላለሁ ብዬ ዝም ብዬ አንዱ 23 ኪሎ ነው ያስኩት። 46 ኪሎ ነው ያስኩት ዝም ብዬ ማለት ነው። እግዚአብሔር ነው የሚያውቀው። ያቺ የላይኛዋ ላይ ዝም ብሎ አንድ አሮጌ ብርድ ልብስ ነው። አሮጌ ብርድ ልብስ አንድ አለ። እሱ 10 ኪሎ ነው። ጠቅላላ ስንት ሆነ? 56 ኪሎ ነው። ግን እነሱ የቆረጡት 37 ብቻ ነው። ከጣልኩትም አየር መንገድ ላይ ጥላለሁ። ለልጄ አሻንጉሊት ብዙ ነበር የሰበሰብኩት፣ ጥያለሁ። የሚገርምሽ ይኸው ዛሬ ቅዳሜ አይደለም፣ የእሱ እናት ጋር ዝግጅት ነበረ እና ዝግጅት እየሄዱ ሻንጣ ቆለፉ። ያው እንደነገርኩሽ ቁልፉን ስትሄጂ ነው የምንሰጠው እንዳሉ ያው ሁለቱም ሻንጣ ተቆልፏል። ያው ጓደኛዬ ደክሟት እየተንከባለለች ነው። ሰማይና ምድር የፈጠረ አምላኬ እጄን ንጹህ ስላረገ በጣም አመሰግናለሁ። 2 ዓመት ሲቆይ እግዚአብሔር ጠብቆኝ መርፌ ማለት ነው፣ ሰባራ ናርፌም አላነሳሁትም። እቃ እንደሆነ ያው እሷ ትነግርሻለች። አንድ በአንድ ነው የተፈተሸው። ቢሄድም ባይሄድም የሰው ልጅ ሞቶም አስክሬንም ይሄዳል አይደለም። እኔ እቃ ማጣል ማለት ነው። እና እዚህ ጋር አሁን ለልጅ ይሆናል ብዬ ብዙ አሻንጉሊቶች ነበሩ። እነዚህ አሻንጉሊቶቹ ማጫወቻ ሰብስቤ ነበረ። ይሄ ፓውደር አለ። ጥቁሩ ሻንጣ ደግሞ ማለት ነው፣ ጥቁሩ ሻንጣ ሙሉ ልብስ ነበረ። እሱን ሻንጣ ተገልብጦ 160 ድራም ነው የገዛው። ያኔ አንቺ እዚህ እያለሽ የተናገርኩት ነው። እሱ ስቶር ተመለሰ። አንድ ፌስታል፣ ትልቁ ፌስታል የአረብ ሀገር ታውቂያለሽ፣ በጣም ትልቁ ነጩ ፌስታል ሙሉ ልብስ ተመለሰ። እዚህ ከልብሶቹ ጋር አንድ ላይ ነጭ ሻምፖ ባለፈው ለሰላም የገዛሁት ጋር ጭምር ለሰላም ብላም ዜናብ 2 ሻምፖ ስታ ነበረ እና አንድ ላይ ሆነ ወደዚህ 5 ሻምፖ አመጣው። ነጭ ሻምፖ ማለት ከዛ አብዳሊት ሞት የጥርስ ሳሙናም ነበረ። አብዳሊት ሞት አትታጠቡም አትቀቡም ምናምን ብላ አብዳሊት ሞት ልትሞት ደረሰች። ግን ይሄድ አይሄድ አላውቅም። 56 ኪሎ ነው እዚህ ጋር ያደረኩት። ከጣልኩትም አየር መንገድ ላይ ጥላለሁ ብዬ ልሻለሁ። እና አሁን ሆነ ቀራ ክፍል ላይ 4 ሻምፖ እዛ ወዲያ ላይ ደበቅኩት አለ። እንዴት አድርገን እንደሚያወጣ እንዴት አድርገን እንደሚወስድም አላቅም። ብቻ የቢቢቱም ደግሞ 4 አሉ። ይሄ የጣርሙሶቹ ዝም ቢቢት ላይ የሚታሹ ነገሮቹ ወዲያ ላይ አውቄ ያስቀረው። እሱም ቢያመጣ ኖሮ በጥፊ ሳትለኝ አትቀርም። ሌላ በተረፈ እግዚአብሔር ስሙ ይባረክ። 5 ሳንቲምም እኔ ጋር የተቀላቀለው ነገር ምንም ነገር አልተገኘም። የለም ጌታ ስሙ ይባረክ እልሻለሁ። በቃ የሚታወሪ ነገር ካለ ዜና ባውሪያው አንድ በአንድ ነው። እሷም አይታለች አንድ ላይ